አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ነኝ አልሐምዱሊላህ። ዛሬ ማሳያችሁ ከምስርና ከሽምብራ የሚዘጋጅ የማጥበሻ ዳቦ ነው ማሳያችሁ። እስከ መጨረሻው አብራችሁ ይሁኑ። ለስኳር ታማሚ የሚሆን ነው። ይሄን ይመስላል። ሙስ ደቂቅ ይላል። የሽምብራ ዱቄት ነው። ይሄንኛው ጥቁር ምስር ነው። ቀዩም ካላችሁ ማድረግ ትችላላችሁ ማለት ነው። ከመጀመሪያ እንፈጨዋለን፣ ምስሩን በመፍጫ ማለት ነው። ደቀቅ አድርገን እንፈጨዋለን። እንደዚህ ላም ብሏል። እንደዚህ ላም አድርጌ ፈጭቸዋለሁ። በማቀጠል የሽምብራ ዱቄቱን እጨምራለሁ። እዚህ ጋር ፈለጋችሁትን ያክል ማድረግ ትችላላችሁ። እዚህ ጋር ቅመሞች አሉኝ። የፈለጋችሁትን የቅመም አይነት ማድረግ ትችላላችሁ። በትንሿ ማንካ ከሙን፣ ፍልፍል አህመር፣ በትንሿ ማንካ ካሜራና ጫው የፈለጋችሁትን ያህል ማድረግ ትችላላችሁ። ድንብላል በትንሿ ማንካ አረግ ያለሁን እናንተ የፈለጋችሁትን መጨመር ትችላላችሁ። እናዋህደዋለን። ይሄን መስሏል እንግዲህ ውዱ። ያው ምስሉ ጥቁር ስለሆነ ጠቆር ማለቱ አይቀርም እና ትንሽ ሞቅ ያለ ውሃ አለኝ። ይሄንኛው ክርክ ስለሆነ ምስሩ ክርክ ስለሆነ ሞቅ ያለ ውሃ ለዘብ ያደርገዋል ማለት ነው። ትንሽ ትንሽ ጠብ እያደረግኩ ለውሰዋለሁ። እንግዲህ ውህዳችን እንደዚህ ይሄን መስሏል። በማቀጠል በእጅ አዋህደዋለሁ። ትኩስ ስለነበረ በማንኪያ ነው የምትነኩት። እንደዚህ አድርጌ ትንሽ እስኪነሳ ድረስ ጠብቀዋለሁ። እንደ 30 ደቂቃ ቀድር በቃ ገጥም ያኖረዋል። ከ30 ደቂቃ በኋላ እንገናኛለን። ከ30 ደቂቃ በኋላ በድጋሚ ተመልሻለሁ እና ይሆናል። ይኸው እንደምታዩት ተነስቷል ማለት ነው። እና መጥበሻውን አግል ያለውን እዛ ጋ ውስጥ ጋግሬያለሁ ማለት ነው። ይኸው እንደምታዩት ነው። መጥበሻው ብሎልኛል።
ይሄንን መስሏል። ኢንሻአላህ አገጥመውና ደግሞ አብረን እናያለን። በዚህ መልኩ ገለብጠዋለሁ። እንደምታዩት ይሄን መስሏል ማለት ነው። በሽታችን ሽታው በጣም ነው ደስ የሚለው። መስሏል የመጥበሻ ዳቦችን እንደምታዩት ይሄን መስሏል የመጥበሻ ዳቦችን ማለት ነው። ይሄንን መስሏል የመጥበሻ ዳቦችን እንደምታዩት በጣም ደስ የሚል ነው። ያው ጥቁር ምስር ስለሆነ ጠቆር ቢልም እንደዚህ አድርጋችሁ ማሞከር ትችላላችሁ ማለት ነው። እና ሽታው ራሱ ድንብላል ስላለ በጣም ነው ደስ የሚለው ማለት ነው። እንደኔ የተቸገራችሁ ካላችሁ በዚህ አይነት መልኩ ሞክሩት ማለት ነው። እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። እንዲሁም አስተያየት ኮሜንት ላይ አስቀምጡልኝ። ቻው።